የትግራይ ሰራዊት የፋሽስቱ አብይ አህመድ ቡድን እንደሚነዛው ፕሮፓጋንዳ ሳይሆን ጨዋ በስነ ምግባር የታነጸና ሰላማዊ ሰራዊት መሆኑን ያነጋገርናቸው የወልዲያ ከተማ ነዋሪዎች ገለጹ። ነዋሪዎቹ እንደገለጹት የከተማውን ጸጥታ ለማስጠበቅ ከትግራይ ሰራዊት ጋር አብረው እንደሚሰሩ ገልጸዋል። በሐሰት ፕሮፓጋንዳ ደንግጠው ከወልዲያ ከተማና ከሌሎች ከተሞች የሸሹ ነዋሪዎች የትግራይ ሰራዊት ሰላማዊ መሆኑ ተገንዝበው ወደ ቀያቸው እንዲመለሱም ጥሪ አቅርበዋል። ዊንታ ዘላለም ተመልክተዋለች። ሀገርን አስተዳድራለሁ ብሎ በተቀመጠው ምስለኔ የትግራይ ሰራዊት ዱቄት ሆኗል ተበትኗል ያለ ዓለምን ለማጭበርበር ቢሞክርም መሬት ላይ ያለው እውነታ ግን የተገላቢጦሽ ሆነና ጀግናው የትግራይ ሰራዊት ግፍ በፈጸሙባት የትግራይ መሬት ወራሪ ኃይሎችን ቀብሮ የውርደት ካባን ያከናነበ እግሬ አውጪኝ ብለው እየፈረጠጡ ላሉትም ዋጋቸውን እየሰጠ አንጸባራቂ ድሎችን በማስመዝገብ ከትግራይ አልፎ የተለያዩ የአማራ ክልል አካባቢዎችን እየተቆጣጠረ ይገኛል። የትግራይ ሰራዊት ወልዲያ ከተማ ሲገባ ከፍተኛ ህዝብን የማረጋጋት ስራ የሰራ ሲሆን ህወሓት ወልዲያን የማጥፋት ዓላማ አለው ከገባም ህዝቡን ይጨርሰዋል የሚል የሐሰት ፕሮፓጋንዳ እንዲሰራጭ ሲደረግ መቆየቱንና አሁን ግን ከሰራዊቱ ጋር በሰላም እንገኛለን ሲሉ የወልዲያ ከተማ ነዋሪዎች ይገልጻሉ። በቃ ወልዲያ ላይ መጥተው የወልዲያ ወጣት ይገላሉ፣ የወልዲያን ወጣት ሊያጠፉ ነው የመጡት፣ ወደ አዲስ አበባ አይደለም ዓላማቸው ወልዲያ ላይ ነው ፍላጎታቸው ተብሎ ከወጣም በኋላ እኔ ስሪን ቃል እንደገና ሌላ ተኩስ ሲኖር ነው ተመልሼ ወደዚህ ወደ ከተማ የገባ እዛው ቤት ሄጄ ልሙት ብዬ ነው የመጣሁት እውነት ለመናገር ማለት ነው። በቃ እዚህ ጋር ከመጣም በኋላ ያየነው የእናንተን ፍቅር ነው እንዳሰብነውም እንደሰማነውም እንደጠበቅነውም አይደለም። እንኳን እንደዚህ እናንተ ጋር አብረን ቁመን እናወራለን ቀርቶ የወልዲያ ወጣት ብዙ ሊገሉና ሊያጠፉ ነው የመጡት ነው የተባል ነው። በቃ እውነት ለመናገር ማለት ነው። ግን እውነታውና ትክክለኛው ነገር አይደለም። እኛ አሁን የኛ ወጣቶች እንኳን እንደዚህ ብለን እንኳን አናወራቸውም ነበር። እናንተ ጋር እንደ ቤተሰብ ነው አሁን ያወራን ያለ ነው። ስለዚህ እኔ በእናንተ በጣም ደስተኛ ነኝ። መጀመሪያ ፈርተን ነበር፣ አሁን ግን ሰላም ሆኗል። ጥሩ እየሄደ ነው፣ ቆንጆ ነው። የሄደውም እየተመለሰልን ነው። ፈሩ ያው ድንገት ስለሆነ የሸሹትም አሁን ደግሞ እየመጡ ነው። ስራም የተዘጋውም እየተከፈተ ነው፣ እየጀመርን ነው። እንግዲህ እግዚአብሔር ይመስገን ደህና ነን፣ ጥሩ ነው። መጀመሪያ ፈርተን ነበር፣ አሁን ግን እንኳን ልታስፈሩ በቃ ደስተኛ ነን፣ እግዚአብሔር ይመስገን። እኛ በፊት የሚሰራው በፊት የሚወራው ወሬ ገሏቸዋል እርዳቸዋል ነው። ግን ያንን እንደተጠበቀው አይደለም። ሲገባ በጣም በእልልታና በደስታ ነው፣ በፍቅር ነው። ሰራዊቱ ፍቅር በጣም ጥሩ ነው። ሰው ሲያከብር የተለየ ነው። የሰው ክብር አላቸው በጣም እቃ እንኳን ገዝተው ሳንቲም እንዲህ ሲሳሳትበት መልሶ ነው የሚመልሱልኝ። የሚገርም እና በጣም ተመችተውናል። የሰው ሀቅ የሰው ምን ስንጥር ሳንቲም አይነኩም። ከዚህ በፊትማ ጅምር ነው ውሸት ነው። ኢህአዴግ ወያኔ እንዲያረጋል ጁንታ እንዲያረጋል ነው። በቃ ከፍተኛ ነው ፕሮፓጋንዳው። ይገላል፣ ይፈልጣል ነው፣ ያርዳል ነው፣ ንብረትን ይዘርፋል ነው። ሌላ ነገር የላቸውም እነሱ። ሽንፈቱን ያረጋገጠው የአብይ አህመድ ቡድን የትግራይ ሰራዊት በተቆጣጠራቸው አካባቢዎች ውሃና መብራትን በማጥፋት ህዝብ እንዲቸገር እያደረገም ይገኛል። ወልዲያ ከተማ የሚገኘው የትግራይ ሰራዊት ከህብረተሰቡ ጋር ውይይት ያካሄደ ሲሆን መብራት በመቋረጡ ምክንያት መቸገራቸውን ገልጸው ሰራዊቱ አንዳንድ የተዘጉ የንግድ ቦታዎች እንዲከፈቱና በዝርፊያ እየተሰማሩ ያሉት ህገወጦችም እንዲቆጣጠርላቸው ጠይቀዋል። ሰዎች የበረገቡ ደሴ ገብተዋል፣ አዲስ አበባ ይሄዳሉ እና ዙሪያውን የተዘረፈ ነው ያለው። መከላከያው እዚህ ያለው ይዞረ ከጸጥታው ጋር አብሮ የኛ ሰው ሆኖ ቤቶች እንዲጠበቁና እነዚህ የተዘጉ ደግሞ ከፈቱት ማንኛውንም ድርጅቶች እንዲከፈቱ አድርጉልን ነው ማለት ነው። ያሁኑ ግን ንግግራችሁ በጣም የሚያረካ ደስ የሚያስብል ነው። በጣም እንወዳቸዋለን፣ እናከብራቸዋለን። ለሁኔታ ከገባችሁ ጀምሮ ምንም እንግዲህ እንትን ያለው ነገር የለም። ጥሩ ነው እስካሁን እንቅስቃሴ። ዘረፋ አለ፣ ዘረፋው እንዲቆም ደግሞ ቢሄዱም የኛ ወገኖች ተደናግጠው የሄዱት እስከሚመለሱ እስከሚረጋጋ ድረስ ዘረፋ ይቆምልን። አሁን በአብዛኛው ዘረፋ ይዟል ሰው። የሚዘርፍን ሰው ደግሞ ያዝነ ለህግ ማስረከብ አለብን። ሁሉም እንዲከፈት አድርጉልን። እኛ ከጎናችን አለን እንደምትሉና እኛ ምን እንኑር። ሁሉንም ነገር አስከፍቱ። መብራት የለም፣ መብራት ምግብ ቤት እንዳይሰራ ምግብ ሸሽቶ ነው የሄደ። ደሴ ነው ልጆቻችን ቤተሰቦቻችን ያሉ። አሁን የደሴው ደግሞ መጡ ሲባል ደግሞ ወደ አዲስ አበባ ይሄዳል። ኔትወርክ የለም። ዘመዶቻችን ነግረን እንኳን እንደኛ ደስታ እንዳንሆን እንኳን ደስታ እንዳይሆኑ እልል ብለው ተቀብለው ደግሞ ጻጥ ብለው ቁጭ እንዳይሉ ወደ ደሴ ወደ አዲስ አበባ እየሄዱ ነው። ከአዲስ አበባ ያሉትስ ወዴት ነው የሚገቡት? ይሄንንም ይሄዳችሁ ያረጋጋችሁ መንገድ ላይ ያረጋጋችሁ
አይዟችሁ እንደምትሉን እኛን ወገኖቻችን እዛ ነው ያሉት። እነሱ መጥተው ይሄ የተከፈተው የተዘጋው በር ሁሉ ይከፈት። የተለያዩ የውሸት ወሬዎችን እየሰማ ከቀዩ እየሸሸ ያለው ህዝብ የሚወራው ውሸት መሆኑን አውቆ መመለስ አለበት ያሉት ነዋሪዎቹ የከተማን ጸጥታና ደህንነት መጠበቅ የህዝቡም ኃላፊነት በመሆኑ ከትግራይ ሰራዊት ጋር በመሆን በጥምረት እንሰራለን ብለዋል። ሸሽቶ ሄደው ወደ ቤቱ ይመለስ፣ በወደፊቱም ያለው ሰው እዛው እንዳለ ቤቱ ይቀመጥ፣ አገር ቦታውን ለቆ አይሂድ። እኛም ስልክ ማጣታችን ነው በየሀገሩ ደውለን የምናውቃቸውን ሰዎች እንዳትሸሹ አስተላልፉ መልእክት ነበር የምንለው። ከዛ ላይ ደግሞ የሰው እርስ በርሳችን የራሳችንን ቤት የሚዘረፍ ያለው የራሳችን ሰው ነው። አሁን ይሄን ነገር እናንተ ብቻችሁን ማድረግ አትችሉም። እኛ እናንተ ጋር ያለውን መደራጀት ያለብንን ነገር ራሳችን በቃ 3 4 5 ሰው ተመራርጠን በየከተማ ያለውን ነገር ጥለው የሄዱት እኮ ቤተሰቦቻችን እኛ ዙሁን ሙት ብለን እንሄድ ነው። እነሱ እኮ ደንግጠው ነው። ትልቅ እናት መራመድ የማይችል እያለቀሱ እያነከሱ በምርኩዝ ይሄዳሉ። የነሱ ቤት ደግሞ በሚመለሱበት ሰዓት ቤታቸው ተዘርፎ መጠበቅ የለበትም። ይሄንን ነገር እናንተ ብታችሁ ልታቆሙት የምትችሉ ነገር አይደለም። እኛም አብረን በምናደርገው ድጋፍ ነው። ስለዚህ አሁንም ልናገር የምፈልገው ነገር ወጣት ነን። አካባቢያችን እናንተ ጋር ባለው ነገር የእናንተ ወታደሮችም እኛን በቃ ባለው ነገር ተማምነና አካባቢያችንን በአንድ ላይ በጋራ እንጠብቅ። ከህዝቡ ጋር ውይይት ያደረጉት የትግራይ ሰራዊት አባላትም ህዝቡ እያሳየ ያለው መልካም አቀባበልን አመስግነው በቀጣይነትም ከተማዋ ወደ ነባራዊ ሁኔታ እንድትመለስ ተባብረን ልንሰራ ይገባል ብለዋል። ህዝብ ነገራችሁ እንድታረጋጉልን እንፈልጋለን። ሌላም ቢሆን እንደዛ እንድትሰሩ እንፈልጋለን ማለት ነው። ሌላ የማይፈቀዱ ነገሮች አንዱ ዘረፋ፣ ስርቅ፣ አድማ ማድረግ በእናንተው በኩል ማለት ነው። የእናንተው ህዝብ እነዚህ ፍጹም የተከለከሉ ናቸው፣ አይፈቀድም ማለት ነው። ስለዚህ ራሳችሁን ትጠብቃላችሁ፣ ተደራጅታችሁ ሰፈራችሁና አካባቢያችሁንም ደግሞ ትጠብቃላችሁ ማለት ነው። ይሄ ልጆቻችሁ እንዳይሞቱ፣ ንብረቶቻችሁ እንዳይሰረቁ፣ የራሳችሁ ጤንነትና ደህንነት እንዲጠበቅ በጣም አስፈላጊ ስለሆነ ይህን ነገር ታደርጋላችሁ ከዛሬ ጀምሮ ማለት ነው። ሌላ ማድረግ ያለባችሁ ነገር ብለን የምናስበው ጥይት መተኮስና ሌሎች የወንጀል ድርጊቶች በተመለከተ ነው። ይሄም ፍጹም የተከለከለ ነው። ታጣቂዎች ትጥቃቸው ይዘው አርፈው እንዲቀመጡ ምንሻዎች አሉ፣ የመንግስት ታጣቂዎች ወዘተ ይኖራሉ አይደለ? በሰላም ትጥቃቸውን ይዘው በሰላም ቤታቸው አርፈው ይቀመጡ። እኛ ምንም አልናቸው። እኛ ሰላማውያን ነው፣ የህዝብ ልጆች ነን፣ ህዝባዊ አላማ ያለን ነው። አንገድል፣ አንሰርቅ፣ አንዘርፍ ብለናል አይደለ? እናንተም እንደዛ መሆን አለባችሁ። በዛ መልኩ ነው እኛን መቀበል ያለባችሁ ማለት ነው። እዚህ ላይ መስማማት ይኖርብናል የሚል ሐሳብ ነው ያለን። እናንተም ይሄን ነገር ከሰራችሁ ከተማችሁ ሰላም ሆና ቶሎ ወደ ነባራዊ ሁኔታችሁ እንድትመለሱ ነው የምንታገለው። አመሰግናለሁ። ጀግናው የትግራይ ሰራዊት ፀሐይ ብራ ወይም የንጋት ዘመቻ ብሎ በሰየመው አዲስ የማጥቃት ዘመቻ ከወልዲያ አልፎ ደብረዘቢጥ፣ የጋይንት ዋና ከተማ ንፋስ መውጫ፣ ጨጨሆና ሌሎች ከተሞችን በመቆጣጠር አንጸባራቂ ድሎችን እያስመዘገበ ይገኛል።